ሃይ ጋይስ እንዴት ናችሁ? ዛሬ ደግሞ ትንሽ የሆነ ዝግጅት አለኝና ልወጣ ነው እና አብራችሁ ተቅባው። እኔ የምቀባው ሆኖ አብራችሁ ተመልከቱ ወይም ኢንጆይ አድርጉት ብቻ። እና መጀመሪያ ሞይስቸራይዘር እንቀባለን። ለጤናም ጥሩ ነው። ፀጉሬ ረጅም ስለሆነ ያስቸግረኛል። ምን ሆነ አላውቅም፣ ሁሉ ጊዜ ያስቸግራል ትላለህ። በህይወቴ ሙሉ የምጠላው ነገር ቢኖር ፀጉር ማስያዝ ነው። አልችልበትም። ጄል ማድረግ እወዳለሁ፣ ግን ማድረግ ስለማልችል አላረግም። እና የተቀባሁት ሞይስቸራይዘር ይሄኛው ነው። ይህ ጥሩ ነው። ከዛ ፋውንዴሽን ይላል አለኝ በጠርሙስ እና እሱ ቀለሙ አያምርም። የሲስተር ነው አለኝ የምለው እዚህ ቤት የኔ የሚባል ነገር አይሰራም፣ የኛ ነው የሚሰራውና የእህቴ አለኝ። ቆይ ላሳያችሁ ነው። ይሄኛው ማለት ነው፣ ግን ቀለሙ ከኔ ቀለም ጋር አይሄድም። ትንሽ ደብዘዝ ያለ ጥቁር ያለ ነው የሚሆነው ከኔ ጋር። አያችሁት? ይሄ አያችሁት? ከኔ ቆዳ ጋር ይሄዳል። እቺ ነገር ተመችታኛለች። ቀለል ያለች ናት። ቦርሳ ላይም መያዝ ትችላለች። የሆነ ቦታ ሄዳችሁ ምናምን ማድረግ ብትፈልጉ እዩ። አሁን ቆዳ አይመስልም? ልዩነቱን አያችሁት? ይሄ ጥርት ይላል። በአካል ያስታውቃል በደንብ። ትላንት አጥቤው ነበር ይሄኛውና እየሸተተኝ ነው። ለምን እንደሚሸት አላውቅም። ያልደረቀ ውሃ ሜካፕ ተደርጎበት ምናምን። አዲስ ከመግዛት ያላችሁን እያጠባችሁ ተጠቀሙ። የኔ ምክር ነው ይሄ። ቁጠባን ያማከለ። አሁን ይሄ አርጌ ነጭ በመስል አንዳንዴ እንደዚያ ያጋጥመኛል። ይሄ ጥሩ አድርጌ ተቀብቻለሁ ብዬ ወጣና ከዛ ስወጣ ነጭ። እናንተ ቤት ውስጥ ስታዩት የሆነ ነገር ቆንጆ ነው፣ ስትወጡ ግን ያስብላልና እንደዚያ ነው። እዚህ ጋር ደግሞ ብጉር ወጥቶብኛል። እዚህ ጋር የሚጀመረኝ ነው። እያደኩ ነው። ያሳዝናል። ደስ ይላል እንጂ ለምንድን ነው የሚያሳዝነው? እያደኩ ነው። እና ጀለሲን ዛለችኝ አንገትሽን ስትቀቢ ፊትሽን ስትቀቢ አንገትሽን ተቀቢ ብላኛለች። ምክንያቱም ይሄና ይሄ አይገናኝም እያለች ነበር አንዳንድ ጊዜ፣ ግን ሁል ጊዜ አይደለም አንዳንድ ጊዜ። እና እስቲ ለሷ ደስ የሚላት ትላለህ። ለራሴ ብዬ ነው እውነት ለመናገር፣ ለሷ ብዬ ሳይሆን ለራሴ ብዬ ነው። ብዙም እኔ ሜካፕ የማይቀቡ አይነት ሴቶች ውስጥ ነኝ። ብዙ ሜካፕ አልቀባም፣ ብዙ የለኝም። እና ሴቶች ሜካፕ ጥሩ አይደለም። ማለቴን ነው። ሜካፕ አልፎ አልፎ ካልሆነ በስተቀር ጥሩ አይደለም፣ ጤና ይጎዳል። ጤና ጎጂ ነው። እና አሁን ነጭ አይመስልም እና ጥሩ ነው ያለው። እስቲ ይሄኛው ጥቁሩን ነገር በኋላ ዞር አድርገዋለሁ። ግንባሬ ቆይታይ እንደውም ግንባሬ ምን አገባኝ። እንደዚህ ላስይዘው እስቲ። እንዳልመሰልኩም ምን አገባኝ። በመስል ባልመስል ባማስል ባስመስል አለ ማንም እርሱ የሆነ ሰውዬ ምንም አላለም። እውነት ለመናገር ግን እኔ ብያለሁ አሁን። እና አይሻዶ እንቀባለን። ይኸው ሊያልቅ ትንሽ ነው የቀረው። አልቋል ማለት ይቻላል። አልቋል፣ ግን አዲስ አለኝ። ሆኖም እሱ ትልቅ ነው እና ይሄ በደንብ እንዲያልቅ እፈልጋለሁ። እና ዛሬ ቡናማ ስለምለብስ ቡናማ ነው የምቀባው። በጣም ግን ያለ ነገር አይመቸኝም። ለምንድን ነው ሰዎች የምናጋነው? ለምን ይጋነናል? ራሳችን ፊታችንን የሚመስል ምናምን መቀባት አለበት። ዝም ብሎ የተካበደ ነገር ተደርጎ በኋላ ተካብደን ነው የምንውለው፣ ከብዶንም ነው። እና
ሜካፕ አርቲስቶች ስራችሁን ያበላችሁት መሆኑን አውቃለሁ። ይቅርታ አድርጉልኝ። የምችለውን እሞክራለሁ። የሚቀጥለው አመት እማራለሁ ካልሆነ እና እንደዚህ ታደርጉታላችሁ። እንደዚህ ምንም አይልም። ምንም ቢልሚን ሚኒ እና እንደዚህ አልቋል። አያችሁት? ከዚህኛው ጋር እያደረኩ ነው። ጥግ ላይ ድህነት ሲገባ እንደዚህ ነው። እስቲ የምትወዱት ነገር እስቲ ምንድን ነው? እስቲ የሆነ ህይወታችሁ ላይ ያላ ስለ ሜካፕ እያወሩ አይደለም። በህይወታችሁ ውስጥ ስታደርጉት ደስ የሚያሰኛችሁ ነገር፣ ለምሳሌ ስትበሉት፣ ስታዩት፣ ስትሰሙት፣ ስታደርጉት። እኔ መስማት ላይ ነኝ። ሙዚቃ ማዳመጥ በጣም እወዳለሁ እና ሙዚቃ ነው የምወደው። እያደረጋችሁ እስቲ ትልቅ ደረጃ ድረሱት። እስቲ ዩቲዩብን እስቲ ይከፈለኝ። እስቲ ምንድን ነው ሀበሻ ለብሻ ጥሩ ነው ስንላል ነበር እንዴ? እስቲ እናሳያቸው። በእኔ አካውንት እናሳይ። እንደውም እነዛ ስል የሀበሻ ነገር መልሰው ነው የሚዘጋብኝ እና ትንሽ አላበዛሁትም። አዎ ከዛ ከቡናማ ከዚህኛው ደግሞ አደርጋለሁ። ምክንያቱም እሱም ልጭልጭ ይላል እና ግን ያለ አይደለም እና ሁሉም ያምራል። እሱ እንደዚህ እናደርጋለን። ልዩነቱን አያችሁት? ይሄን ጎላ ብሏል፣ ይሄኛው ደግሞ ጎላ ሊል ነው። እያሰበ ነው ትላለን እና ለምን እንደሆነ አላውቅም። ድምፄን በካሜራ ወይም በቮይስ ምናምን ስሰማው እንዴት እንደሚደብረኝ እኔ ጋር ብቻ አይደለም ብዬ አስባለሁ፣ ሁላችን ጋር ነው። ግን እኔ በጣም ይለያል። ሳዳምጠው ጊዜ ያረ ምን እያልኩ ነበረ እኔ እንዴት እንደዚህ ያወራለሁ ምናምን እላለሁ። ያሳዝናል። የሰው ልጅ መሆን ጥቅሙ ይሄ ነው፣ ክፋቱ ነው እንጂ የሰው ልጅ መሆን ክፋቱ እንዲህ ነው። እና ይሄን ካረግን በኋላ አይላይነር ይቀድማል ከሁሉም ነገር ወይስ? አይላይነር እናደርጋለን። ሁለት አይነት አይላይነር ነው ያለኝ። ይሄኛው አያችሁት? በጣም ትልቅ ነው። ይሄኛውም እንደዛ ነው፣ ግን ይሄኛው ድምቅ ይላል። ይሄ ወይ አለቀ እንደ ይሄ ነገር አለ። ይሄም ጓልፋ አያችሁት? ሁለቱም ትልልቅ ናቸው፣ ግን ይሄ ድምቅ ይላል እና ይሄ በጣም ያምራል። ለምንድን ነው ግን በሁሉም ነገር እኛ የምናለቅሰው? ሴቶች ነን እንደውም በደንብ የምናለቅሰው። ያሳዝናል። አይናችን ሁሉ ስናስገባ እናለቅሳለን፣ በህይወት እናለቅሳለን። ወይ ጉድ! ወይ ሴቶች ስናሳዝን። ምን አሳዘን ፍጥሮች ነን። ወንዶች ምን አለባቸው? አይናችሁ ሳጨፍኑን ይሄን ማድረግ ትችላላችሁ። እኔ እያወራሁ ነው ማድረግ የምችለው። የኔ ልዩ ተሰጥኦ ይላል እና እስቲ ልዩነት አለው ብዙም የለውም፣ ግን ምን አገባኝ። ማድረጉ ጥሩ ነው። ለምን ትንሽም ቢሆን ልዩነት ይኖረዋል። ለምንድን ነው ግን አይናችንን ላይ ኩል ምናምን ስንቀባ ወይም ሜካፕ ስንቀባ እምንለው? ምክንያት አለን። ተፈጥሮ ነው። ማታውቁ ካላችሁ ጠይቁ፣ ይነገራችኋል። እና ጨረስኩኝ። ከዛ ማስካራ እናደርጋለን። በዚህ ጋር ማስካራ ላደርግ ነው እና ትንሽ አይላይነር በዚህ ማድረግ እፈልጋለሁ፣ ግን ማስካራ ይቀድማል። ለምንድን ነው የማይከፈተው? ይህ ነገር በጣም ያስቸግራል። እጄ ያማልጫል። አይ ቲንክ ይሄ ሁሉ አድርጌ ካልተከፈተ ይሄ ተከፈተ። ያሳዝናል። የማስካራ ትልቁ ነገር ማስካራ አልተሳሳትኩም። ለምንድን ነው እንደተሳሳትኩ የሚሰማኝ? የሆነ ነገር እኔ ስል ወይም ሳረግ እኔ ሁልጊዜ የምሳሳት ሆነ ነው የሚሰማኝ። ለምንድን ነው በራስ መተማመን የሌለው? እስቲ ተናገሩ። ራሴ መጠየቅ ያለብኝ ጥያቄ ለምንድን ነው እናንተን መጠይቃቸው? አያችሁ፣ ይሄን ራሴ መጠየቅ ያለብኝ አሁን እናንተን እየጠየኳቸው ነው። አያምርም? አይውበት አለ። አይውቀት ነበር።
ይሄ ምልክት የምን ምልክት ነው አላውቅም። እራሴ ያመጣሁት ምልክት ነውና ቀጣይ የት ነው የምንሄደው? አይን አልጨረስንም። ያሳዝናል። አይን አልጨረስንም። ትንሽም ሳልከፍታው እንዴት ነው? ውይ ትንሽም ቢሆን በዚህ ጋር ጭር መልክ ስሰራ የሆነ ነገር ካልተበላሸብኝ እኔ ትክክል የምሰራ አይመስለኝም። የሆነ ነገር ካልተበላሸ ጥሩ አይደለም እና ይኸው ይሄኛውን አበላሽ ይችላል። ለምንድን ነው ፐርፌክት ለመሆን መንጥራ መሆን የለብንም እና መሆን የሌለበት ነገር ደግሞ ማድረግ የለብንም እና አሁን ደግሞ ጉንጬ ስለምን ይቀርበት እኔን የሚጠብቀውስ ፒንክሽ ሲሆን ደስ ይለኛል። ለምን እንደሆነ አላውቅም፣ ግን የሚያላለ ነገር ስትፈልግ እንዲህ ከፀጉሬ ላምባዳ ያ ከላምባዳ ጋር አንድ ይሄዳል። ቢበዛ ምን ችግር አለው ለምትሉ ችግር የለውም፣ ያልቅባቸዋል ብቻ። በዛ ላይ በጣም ከበዛ ይቀነሳል። ምንድን ነው ይህ ሁሉ ጫጫታ እና እወይታ? እና እኔ ግን የሚገርመኝ ማለት ነው በየቀኑ ሜካፕ የምታደርጉ ሴቶች እንዴት ነው የምትችሉት? እኔ በሳምንት ትንሽ ቀኖች ብቻ ነው የማደርገው። ማለት ሙዴ ሲመጣና የሆነ ደስ ይለኝ ወይም የሆነ ደስ ሙዴ ሲመጣ ነው ብዙ ጊዜ የማደርጉና እኔ ግርም ይለኛል በየቀኑ። በዛ ላይ ለትምህርት ቤት የምናደርግ ሴቶች አንዳንዴ የምናደርግ አላልኩም የምታደርጉ ማለት ነበረብኝ። አይሳዝንም? እና ትምህርት ቤት ማለት ነው ጠዋት ተነስታችሁ ሜካፕ ማድረግ። እኔ እንኳን የጠዋት ሰዓት አይደለሁም፣ ስለዚህ እኔ ባረግ እንኳን ሰዓት እናንላለን። አያችሁ የሚገርመኝ ነገር ማለት ነው በህይወት የሰው ልጅ እራሱ የሚሰራው ነገር ማለት ነው እናንተ የምታደርጉት ከሆነ ቀላል ነገር ነው። ሌላ ሰው ካደረገው ግን በቃ እንዴት እንዲያደርጋል እንዴት እንዲያደርጋል። እናንተ እኮ አድርጋችሁ ታውቃላችሁ፣ ግን ሰው ሲያደርገው ይገናል። ለምን እንደሚገን ራሱ ግርም ይለኛል። መግነን የሌለበት ነገር ነው። ግን የሰው ልጅ ስትሆኑ ቀይ በጣም ነው የምወደው። ጥፍሬን ቀይ ተቀብቻለሁ ለካ እና ቀይ ቀለም በጣም ነው የምወደው። በዛ ላይ በከንፈር ቀይ ለማድረግ እንኳን አስቤ አልነበረም፣ ግን ቀይ ደስ አለኝ። ኩል አደረግ ነበረ የከንፈር ኩልና ሊፕ ላይነር ትላለህ እና እንዲህ ብለስ የሆነ የራሴ ፋሽን ፈጥሮ አይደል? ለዛ ከዛ የዊንታ ፋሽን ተብሎ ቢደረግስ በኋላ ሆ በየመንገዱ ውስጥ ፋሽን ሲናሳይ ነውና ሙዴ ነው አልልም እላለሁ። እሸቴና እስቲ ብራምባር ሰበረሉ እና ሜካፕ ይሄን ይመስላል። ፀጉሬን ቆይ ምንድን ነው የቀረኝ? አያችሁት? የእርሳስ ማት ሊፕ ላይነር፣ አይላይነር፣ ሊፕ ላይነር፣ አይላይነር። ተጨማሪ እንዳለ ሊፕ ላይነር። ቀለሙ ግን ከእንጀራ አይደለም። ያሳዝናል። ግን ቢሄድ ባይሄድ ማን ግድ ይሰጠዋልና እንዲህ አድርገን ከጨረስን በኋላ ፀጉራችን እንደገና አስተካክላታለሁ። ፀጉሬን በኋላ እንደገና ትንሽ ቆይቼ እንደገና ፀጉሬን በደንብ አስተካክለዋለሁ። ፋይናል ሪዛልቱ ይሄን ይመስላል እና ትንሽ ልብሴን አስተካክላለሁ፣ ጫማዬን ምናምን እለባብሳለሁ፣ ከዛ እወጣለሁ እና ባይላ አሁን ከዛ ቪዲዮውን መጨረሻ ላይ ምንድነው ሴት ደግሞ አብራችሁ ትሄዳላችሁ ቤት ተስፋ አደርጋለሁና እጄ ተነካ።